ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ቆንጆ ቡላ አብረን እንሰራለን። እስከመጨረሻው አብራችሁ ቆዩ። አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የቤተሰብ አባል ሆኖ እንዲሁም ደግሞ እስካሁን ድረስ መታበረታቱኝ ላይክ፣ ሼር፣ ኮሜንት እያደረጋችሁ ያላችሁ ቤተሰቦች ሁሉ ደግሞ በጣም አመሰግናለሁ። እንግዲህ ወደ አሰራሩ ለቡላ መስሪያ የሚሆነኝን ውሃ እያፈላሁ ነው። ቢሆን እንግዲህ እንደዚህ ትንሽ ጨው ጨምሬ ውሃውን እያፈላሁ ነው። ከጎን ደግሞ ቡላውን እየበጠበጥኩ ነው በውሃ። እንግዲህ ያው እንደ መጠናችሁ ውሃውንና ቡላውን ማመጣጠን የግድ ያስፈልጋል። አለበለዚያ በጣም ይቀጥንብናል ወይም ደግሞ ድርቅ ይልና ማማሰል እንዳንችል ይሆናልና የቡላችሁን ጸባይ ካወቃችሁት እንደ መጠኑ እኩል አድርገን መበጥበጥና ውሃውን ማዘጋጀት እንችላለን ማለት ነው። ትንሽ ጨው አድርጌ እየበጠበጥኩት ነው። ውሃው በደንብ ፍልት ሲልልኝ ወደ ፈላ ውሃ ጨምረዋለሁ ማለት ነው የበጠበጥኩት። አሁን እንግዲህ ሬዲ ሆኖልኛል። ይሄው የበጠበጥኩትን ቡላ ጨምሬያለሁ። እንግዲህ እጃችን ሳያርፍ በደንብ ማማሰል ነው እንዲዋሃድ ውሃውና የተበጠበጠው ቡላ ማለት ነው። ያው ማሸት ይፈልጋል አንድ እስኪዋሃድ ድረስ በተለይ አለበለዚያ ወይ ጉጉል ይልብናል። እና እንግዲህ አንዳንድ ጊዜው ቀጠን ያለ ቡላ የሚወዳል። እኔ ትንሽ እንደዚህ ደረቅ ያለ ሲሆን ደስ ይለኛል። እና እንደ ፍላጎታችሁ ወይ ቀጠን አድርጋችሁ መስራት ትችላላችሁ፣ ግን በጣም ሳይቀጥን ማለት ነው። ሲቀጥን በጣም ደስ አይልም። ካልሆነ ደግሞ እንደዚሁ አድርጋችሁ መስራት ትችላላችሁ። በተረፈ በቃ እንግዲህ እንደዚህ ያማሰሉ እስኪበስል እሳት እስኪመታው ድረስ መጠበቅ ነው ማለት ነው። እንደዚህ እንግዲህ አልፎ አልፎ ከደን እያደረኩ በሰል ሲልልኝ አማስለዋለሁ። በደንብ ብረት ድስቱ የማይዝ ቢሆን ይመረጣል። አለበለዚያ ያው እንዳለ ይዞብን ከስር ይቀራልና እንደዚህ ከደን እያደረግን እንግዲህ አሸት ማድረግ ነው ማለት ነው። እስኪበስል ሬዲ እስኪሆንልን ድረስ ማለት ነው ለመውጣት። አሁን ቡላዬ እንግዲህ ሬዲ ሆኗል። የማወጣበትን እቃ አዘጋጅቻለሁ። ይሁን እንደዚህ ጣባ አዘጋጅቻለሁና ትንሽ የቀለጠ ቅቤ ከስር አረግበታለሁ። ከዛ
ቡላውን እንግዲህ ወደዚህ መጨመር ማለት ነው። እዚህ ውስጥ ከጨመርኩኝ በኋላ እንግዲህ ምንድነው ማረጋው አንዳንድ ሰው በሚጥሚጣ ይፈልጋል አንዳንድ ሰው ደግሞ በበርበሬ ነው ማደርግበት በርበሬውን ንስንስ አረግበታለሁ ከዛ ከላይ ደግሞ ቅቤ አደርጋለሁ በቃ አለቀ ማለት ነው። ይሁን እንደዚህ ቆንጆ ሆኖ የሆነ ብረት ሲመስል በስሏል ይባላልና እንደዚህ ብስል ብሎልኛል ቆንጆ ሆኖ ነው የበሰለው ይሄው ወፍረቱም ቆንጆ ነው የምፈልገው አይነት ነው እና በዚህ መልኩ እንግዲህ ሰርተናል ማለት ነው። አሁን ቅቤ ከላይ ያረኩበት ነው ከዛ በርበሬ ያረግበታለሁ በርበሬ ግልብጥ እንዳይልብን እንደዚህ መስነስ እናደርግበታለን ወይም ደግሞ ሚጥሚጣ እንደ ብዙ ሰው ሚጥሚጣ ነው የሚወደው ነው በርበሬ ስለሆነ ነው። ግዲኛ እንደዚህ አድርገን ሰርተናል ይሄው በጣም የሚያምር ነው በቃ ቆርጥ ይያለ ትንሽ ቀዝቀዝ ሲል ደግሞ በቃ ቆርጥ ያረጋችሁት በጣም የሚያምር የሚጣፍጥ እዛ ላይ ቆንጆ ነው። በለጋ ቅቤ ቢሆን ይመረጣል ለጋ ቅቤ ነበረኝ እንግዲህ እንደዚህ የሚያምር ቆንጆ ቡላ ሰርቻለሁ ማለት ነው። ውድ ቤተሰቦቼ ይሄው እንግዲህ ቅቤውን ከበርበሬው ጋር ከቡላው ጋር በደንብ አዋህጄ ሁሉም ጋር እንዲዳረስ አድርጌ አዋህጄዋለሁ። ቅቤ እንደ መጠናችሁ ነው አንዳንድ ሰው ብዙ ይወዳል አንዳንድ ሰው ትንሽ ይሄው እንግዲህ በዚህ መልኩ በጣም ቆንጆ ይሄው እንዴት እንደሚጣፍጥ ልነግራችሁ አልችልም ቆንጆ ቡላ ሰርቻለሁኝ። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ከወደዳችሁት ቪዲዮውን ላይክ ሼር ኮሜንት ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ደግሞ ካላችሁ ሰብስክራይብ አድርጉ የቤተሰብ አባል ሆኑ። በጣም አመሰግናለሁ። በሌላ ቪዲዮ ተመልሼ እስከመመጣ ሁላችንም በያለንበት ሰላም እንሁን። መልካም